ሰላም ሰላም እንዴት ናችሁ? ዛሬም እንደተለመደው እዚሁ ማህበራዊ ሚዲያ ላይ ሲዘዋወሩ ያገኘናቸው አስተማሪና አዝናኝ ቪዲዮዎችን ይዘን መጥተናል። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑን። ቪዲዮዎቹን ከተመለከታችሁ በኋላ ደግሞ አስተያየት እንድትሰጡን እንዲሁም ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ አበረታቱን። መልካም ጊዜ። እኔ የኔ ቢጤ ብዙም አያሳዝነኝም። የኔ ቢጤ አያሳዝነኝም፣ ምክንያቱም ለመለመን የወጣ ሰው ያገኛል። ነገር ግን ለመለመን ሞራል ያጡ የተቸገሩ ብዙ ሰዎች አሉ። እኔን ውስጤን የሚጎዱት እንዲህ አይነት ሰዎች ናቸው ትለናለች የፊልም ተዋናይቷ ህይወት ጌታሁን። በስራ አጋጣሚ ያገኘኋቸው ወጣቶች ነበሩ። እነሱን ሳይ ሰው ምን ያክል ችግር ውስጥ እንደሚኖር ተረዳው እና ባካችሁ አጠገባችን ያሉ ሰዎች ጋር ጀምሩ፣ እንተጋገዝ ትላለች። ተከታተሉት። እኔ የኔ ቢጤ ብዙም አያሳዝነኝም። ማለት በጣም አንጀቴን የሚበላኝ ሰው ቢኖር መለመን አሳፍሮት ወይ መለመን ሳይችል ለብሶ ጤነኛ መስሎ አእምሮ የቸገረ ሰው ነው የሚያሳዝነኝ። ምክንያቱም የኔ ቢጤ አንደኛውን ስሙን ይዞ ወጥቶ ቸገረኝ ብሎ እየለመነ ስለሆነ እስካወራችሁ ድረስና ደግሞ እስከጠየቃችሁ ሰው ድረስ የሚችል ሰው እናንተን ይረዳል። ወረደ ይሄ ሰውዬ እየለመነ ነው የኔ ቢጤ ነው ተብሎ ይረዳል። ግን ይሄን ማድረግ ያቃታቸው የጨነቃቸው ለብሰው ሰውነት ይዘው በጣም ብዙ የቸገሩ ሰው አለ። ባይዘወይ በጣም ብዙ ሰው እና አንጀቴን ብልት የሚያደርገኝ እንደዛ አይነት ሰው ነው። ስለዚህ እናንተ የግድ ከተረዳችሁት እንደዚሁ አይታችሁ ከጎናችሁ ያለ ጓደኛ ሊሆን ይችላል፣ እናንተ ተሽላችሁ ቤተሰብ ሊሆን ይችላል፣ እህት ወንድም የግድ አፍ አውጥቶ የሚነግራችሁ ነገር እስኪኖር ድረስ አትጠብቁ። በየትኛውም ነገር ሰፖርት ማድረግ ካለባችሁ ማድረግ አለባችሁ። ወጥቶ አፉን እስከሚያወጥ ማያወጣ ሰው አለ፣ ግን የጨነቀው ብዙ ሰው መፍትሄ ያጣ። እኔ በአሁኑ ሰዓት በጣም በስራ ዙሪያ ሰሞኑን አጠገብ የማያቸው ወጣት ልጆች በጣም በቃ እንጃ 28 26 27 ውስጥ ያሉ ልጆች የመጨረሻ የላይፍ ስትረስ ውስጥ ገብተው ግን ሰው በቃ የማይረዳቸው በቃ አትረዷቸው። ግን በጣም ከስትረስ ውስጥ ያሉ ልጆች እኔ አይቻለሁ ምሳሌና በጣም መረዳዳት ካለባችሁ ቤተሰብም ይሁን ምንም ሰው አፉን አውጥቶ እስከሚለምን ድረስ አትጠብቁ። የግድም ያላወሩ ብዙዎች አሉ። ብዙዎች ልብስ ለብስ ይጨነቃቸዋሉ፣ ብዙ ይቸገራቸዋሉ። ብዙ ሰው በቃ ደህና ቤት ውስጥ እየኖር የሚያጣም አለ መለመን የጨነቀውና እንደዚህ አይነት ሰው በጣም የሚያሳዝነኝ እኔ በጣም አንጀቴ የሚበላኝ ሰው እንደዚህ አይነት ሰው ነውና በዙሪያችሁ አሉ። የግድ የኔ ቢጤ የሚል ስያሜ ይዘው እስኪለምኗችሁ ድረስ አትጠብቁ። በምትችሉት እግዚአብሔር በፈቀደ በሀሳብ በምንም በብዙ ነገር በገንዘብ ልብስም ምንም ስራ ማሰራትም ብዙ ነገሮች ሰፖርት የምታደርጓቸው ሰዎች አሉ። ለሚችል ሰው አደርጋለሁ ብሎ ለሚችል ሰው የግድ የሆነ በጎ አድራጎት ብቻ እየተፈለገ የማድረግ ግዴታ የለባችሁም። ብዙ በዙሪያችሁ ይኖራሉ እንደዚህ አይነት ሰዎችና የግድ እስክትለመኑ አትጠብቁ ለማለት ነው። ሰጪ ልብ ያላችሁ ሰዎች እንደዚህ አይነት ሰዎች ያሰባችሁ ስጡ። በቃ ሶሪ በጣም ይቅርታ ተንበርክኬ ነው ይቅርታ ማለት እግዚአብሔር ሰረስ ሶሪ ማርያም ይቅርታ። አይነ ስውር ስለሆንኩ ነው የማታከብረኝ። እዚሁ ማህበራዊ ሚዲያ ላይ ብዙዎች እየተቀባበሉት ያገኘ ነው በተዋናይ አሌክስ ላይ የተሰራው አስደንጋጭና ስሜታዊ ፕራንክ የብዙዎችን ትኩረት ስቧል። ይህ ፕራንክ ከተራ ማዝናናት መሳቅ አልፎ የአርቲስቱን እውነተኛ ስብዕና የሚገርም ትዕግስትና ለሰው ልጅ ያለውን ጥልቅ አክብሮት በግልጽ ያወጣ እጅግ ድንቅ አጋጣሚ ነው ተብሏል። ጨርሻለሁ። ከወጣ ናና ቀጥታ እዛ እንዳገኘ አሌክስ እሺ ወይ አለ አውራን እንጂ ምንድነው? እሺ ስልክ ይዤ እኮ ነው። ይደርሳል ስልክ። እንዴት ነህ? እሺ ደውልልሃለሁ። እሺ አልጨረሰም ስልክ? አዎ ስልክ ያወራ አውራ ችግር ሰላም ነው? ሰላም ነው። ስልክ ይዤ እኮ ነው። ይቅርታ በጣም እንዴት ነህ? አማን ነው? ሁሉ ሰላም አለ አለሁልህ ይመስገነው። ደህና ነህ? ስም በልቼ ጠፋሁ አንዴ። ኧረ እንደሱ አይባልም። ዛሬ ገብዛ ቡና አይ ቡና እንኳን ጠጣ እንጂ አይ ቡና አልጠጣም። ትንሽ ስለምቸኩል ነው። ቀልያ
ቡና ቸኩላለሁ ደስ አላለውም ገብቷል ጥብስ እንዲጋበዝ ፈልገው አይ አይደለም የሆነ ስራ ስላለብኝ አሁን ይሄው የስራ ስልክ እያወራሁ ማርያም ዛሬ ሳልጋብዝ አትሄድም ቸኩያለሁ ብሎ ነገር ስራ አይ ምንም ማለት ነው አረ የሆነ ነገር ወሰድ ምንም ማለት ነው ወይ የሆነ ነገር ወሰድ አረ ምንም አትጨነቅ ቡና ቢያንስ ቡና አልደከመም ውሃ ወይ ጠጣና የሆነ ነገር ምን እናት አይ ቆይሽ ቡና አልጠጣ ወይ ቡና አለ እሺ ሁለት ለኔም አድርግልኝ ልድገና በቀጣ አይ ልትሄድ ነው በጣም ተጣና ያ አንድ ጓደኛ ያለ እንደዚህ ቡና እየጠጣ ይጠቆረ አይነት እንደዛ ያለ ነው የሚቀልደው ከዛ ባለፈው ራሱ ምን ያስፈራል ሲባል ለሊችን ጤንመሽና አይምቆ ማን ነው ምንድነው እሱ ጓደኛ ነው ሱር ቀልደኛ ጓደኛ እኔንም ቀልድ አስተማረኝ ነው አይቶት ነው ቆይ አንዴ አልተነጋገራችሁም እንዴ ነግሬያለሁ አሌክሲ ሳሊ ነኝ ብዬ አስተዋውቆን ነበር እኮ ስዕሉን ስዕል ሰጣለሁ ምናምን ሲዬ ነው እኮ የምስጠው እኔ እኮ ላይቭ ነው የምስለው እንደዚህ ያየሁ ስላለው ተሰጠው የሱ ነው ከዛ አይቆይም 5-10 ደቂቃ ሲዬ ነው የምሰጥ እዚህ ጋር የለም እንደ አሳዩት እኔ ነግሬዋለሁና እሱ ነው የሚስለው ለዛ ላይቭ ነው የሚስለው የነገረው መስሎኝ እኮ ነው 15 ደቂቃ እንኳን አይፈጅም እንደሱ አይደለም ዋናው ማስታወሻ መሆኑ አይደለም አሁን ስራ አለኝ አልችልም እኮ ቡና አስከተስ ነው አሌክስ ምን ያው አይደለም እኮ ችግር የለውም እኮ ግን መሄድ ፈልጎ ነው መተለክ መሳሉን አይ አይደለም እንትን ነው ይኸውልህ አሁን የሥራ ቦታ እየተደወለልኝ እዛ ደርሼ እኔ አሁን ስዕሉን ሰጣለሁ ምናምን ስላልከኝ ነው ትናንት ሙሉ ቀን እኮ ጠብቀን አልመጣ ዛሬም እንደዚህ ልታረገኝ ነው አይደለም አሁን እኮ ስራ ስላለኝ ነው እኮ ስዕል የተሳለ ነበር የፈለከው ነው እንደሱ ነበር አይደል ያወራነው አነ እንደዛ እኮ አልተረዳኸኝማ እኔ እኮ ለስዕል ነው ያሰብኩት ነግሬሃለሁ ከመኪና አደጋ በኋላ ወደዚህ ስዕል እንደዚህ ላይቭ ሄጄ ያለው ነገር ነው የምሰራው አስተያየት እዛው እንዲሰጡ ደርሷል ኦኬ ምክንያቱም አያምንም አሁን በቃ 15 ደቂቃ ነው ስማ የት ነህ ስንት ደቂቃ አለው እዚህ ነኝ ስማኝ ልንገርህ ብዙ ጊዜ ማለት ነው ስትስል እንትን ነው የሚሆነው የሌላ ሰው አይነ ሰው ስለሆንክ የሌላ ሰው ስለህ ያመጣህ ነው የሚመስላችሁ ታልምን የሌላ ሰው በቃ መሄድ ፈልጎ ከሆነ አይነ ሰው ነው እንደዛ አይደለም አይ ይሄድ ቶ እንደዛ አይደለም አይ ይሄድ በቃ ስራ እየተደወለ ነበር ሌላ አይደለም እንደዛ አይደለም ኧረ በማርያም እንደዛ አይደለም ስኳር ላድርግልህ ለኔ እኮ አሁን እዚህ መጣብቁኝ ከሆነ እኮ ነው እመጣለሁ እኮ ተመልሼ ማርያም እመጣለሁ እኔ ከፈለክ እመጣለሁ አትመጣም 10 ደቂቃ ብቻ እኮ አንድ ስልክ ልደውል እሺ እስከዛ ይሳለስ ነገር ቆየኝ መልሼ ልደውል አንዴ ቆይ እስቲ አንዴ ጠብቀኝ እሺ ትንሽ ቀጠል እንትን ቢሆን ቢሆን እሺ ቆይ በዚህ ነው ኧረ በማርያም ሰዓት የለኝም ቆንጆ ነው አሪፍ በጣም ቆይ ለምን ታሻለህ ያው ቆንጆ ነው ከመቼ ወዲህ ነው አይነ ስውር ሰው
ባለፈው ድራማ ነበር። ፎቶው ቆይ የተሳለውን ስዕል ግን ማለት ነው እንደውም ለአንተ ቀለል አድርጌ ነው የሰራው። እና ሄኖክ ድንቁ ፖስት አልተደረገም። ሄኖክ ድንቁን ቆንጆ አድርጌ ፓንክ አድርጌዋለሁ። ጸባይ ያለው ምናምን ምን ተሰማ? ያስቃል። ይሄ ወደድከው አይደል? ስዕሉ በቃ ቆንጆ ነው አለ እኮ ስዕሉ። ተቀረጸ። ስዕሉን ቅረጽልኝ። ያዘው በቃ ምን ሆነ ነው ግን? ጀስት ፕራንክ አዝነልኝ ነው በጣም ሶፍት በላስ። እሺ ናምጣ። ቦታው ግን ረግተዋል። አይ በቃ ይረገጥ እንዴ። አንተ ሰማኝ ነበር። በጣም ይቅርታ ማርያም ትሰር ካሜራ ውስጥ ይታያል። በጣም ያደገስ ማርያም በቃ ሶሪ በጣም ይቅርታ። ተንበርክኬ ነው ይቅርታ ማለት እግዚአብሔር ሰረስ ሶሪ ማርያም ይቅርታ። እሺ ይቅርታ ችግር የለም ይቅርታ። እሺ ይቅርታ በእግዚአብሔር እና በእርሱ ፊት ይቅርታ ጠይቆታለሁ ማለት ነው። ኧረ በጭራሽ አይገባም። ተነስ ምንም አንተ አላጠፋህም፣ እናቴም አላጠፉም፣ አባቴም አላጠፋም። እገድለዋለሁ። ይህ በ23 ዓመት ወጣት አእምሮ ውስጥ ለሁለት አስርት ዓመታት ያህል የሚደጋገም የበቀል ዛቻ ነበር። በሕፃንነቱ በገጠመው የጀርባ አጥንት ክፍተት ምክንያት የመራመድ ችግር፣ የሽንትና ሰገራ መቆጣጠር አለመቻል፣ የማያቋርጥ የቁስልና የነርቭ ህመም ያሰቃየው ነበር። ለዚህ ሁሉ ስቃዩ ተጠያቂው ደግሞ በሕፃንነቱ ቀዶ ጥገና ያደረገለት ሐኪም እንደሆነ ያምን ነበር። ነገር ግን አድጎ ነርሲንግ ሲማርና ስለ በዝ ዲፌክት ሲረዳ እውነታውን ተረዳ። የዚህ ሁሉ ስቃይ ህይወቱ በሐኪሙ ጥፋት ሳይሆን በጽንስ ወቅት የተከሰተ እንደነበር ተገነዘበ። ያ በልጅነቱ እንደ ጠላት ያየው ሐኪም በወቅቱ ህይወቱ እንዳታልፍ ታግሎ ያዳነው እንደነበር ተረዳ። አሁን ጸጸት ይሰማዋል። ምስሉን እንመልከት። ስላዳኑኝ መሰከረ። አሁን ላይ የ23 ዓመት ወጣት ነኝ። እሺ እውነት ለመናገር ላለፉት 23 ዓመታት ቀላል አልነበረም አኗኗሩ። 20 ምናምን ዓመት ስኖር በጣም በጤነኛ መንገድ እያሰብኩ አይደለም የኖርኩት። ሁሌም ተወቃሽ እንፈልጋለን። ለሰው ልጅ የሆነ ምክንያት መስጠት እንፈልጋለን። ምክንያት አደረገ የነበረው እርሶን ነበር ለዚህ ሁሉ ስትራግል ማለት ነው። አሁን ወላይታ የተማርኩት ባይዘ እና ኦልሞስት ሁለተኛ ዓመት ተማሪ ሆኜ ፔዲያትሪክስ ስንማር ስለ ኬዙ ስለ ስፓይና ቢፊዳ ኤንቲዲ ውስጥ ሲነሳ ነው ያወቅኩት። እስከዛ ጊዜ ድረስ ግን ጀስት ለዚህ ሁሉ ነገር ተወቃሽ ብሶን ነበር ማለት ነው። ማዘር የሆነ ሰዓት ሰይጣን ያመጣው ነገር ነው ብላ ነበር የምታስበው። ኤንዴን ደግሞ ዶክተር ቀለሙ ሲሰሩ ነው እንደዚህ ያደረጉክ አይነት ተውት ነው የነበረው። ዘ ኦንሊ ተወቃሽ እርሶ ነበሩ ማለት ነው። በቀል አይነት ነገር የለም። እንደዛ ነበር የሚያስብ የነበረው ጭንቅላት። ያኔ ሻንት ሰርጀሪ ይሰራል። ያንተ እንዳጋጣሚ ያም አልመጣብህም፣ ሻንትም አላስፈለገም እና ካሉ ከብዙ ኮምፕሊኬሽኖች እግዚአብሔር አንተን ሰውሮ ለዚህ ማብቃቱ እኔ ደስ ይለኛል። ብዙ የዚህ አይነቱን ችግር ማከም ያለባቸው ኒውሮሎጂስት፣ ኒውሮሰርጀን፣ ዩሮሎጂስት እና መጽሐፍ ላይ አንዳንድ ጊዜ አይጠቅሱም፣ ግን የግድ ፕላስቲክ ሰርጀን ይፈልጋል። ፕላስቲክ ሰርጀን የሚያስፈልገው እነሱ ደርማቶሎጂስት ብሏል፣ ግን ደርማቶሎጂስት አለ መጽሐፍ ላይ አሁን ሪፈር ብታደረጉ ደርማቶሎጂስት የሚል ታገኛል። ደርማቶሎጂስት የሚያደርገው ነገር የለም እና እኔን ሳይ እንግዲህ ያኔ ይሄ ሁሉ ሰው የጠራሁት አይኖርም። የመስል ፍላፕ ከግራና ከቀኝ ሙቭ አድርጌ መሀል ላይ ጡንቻውን አምጥቼ የመስራቱ መንገድ አሁንም ቢሆን ኢትዮጵያ ውስጥ ሌላ የሚሰራ ሰው የለም እና እንግዲህ ያን ያህል የለፋ ሰው አንተ አንድ ቀን በጉርምስና ጊዜ ወይ ጩቤ ይዘህ መተህ ወይ ሽጉጥ ይዘህ መተህ ልትገል ነበር ማለት ነው። ኮዙ እስካሁን የስፓይና ቢፊዳ አይታወቅም። ሳይንቲፊካሊ ይህን ታውቃለህ? አንብበሃል? ኮዙ አይታወቅም።
ግን ወይ ሐኪም ነው ያደረገው ወይ ሰይጣን ነው ያደረገው ብሎ ነው የሚያስቡ።